አስባለሁ እሺ ሌላስ አስባለሁ ሺሻ ምንድነው ጫትም ይገማል ሺሻ መስማለሁ ጫትም ይገማል ሺሻ መስማል ሌላስ ምን ታደርጋለህ ሌላ ዱአ አደርጋለሁ ዱአ ምን አይነት ኢፓት የሆነ ልጅ ነው ያጋጠመን በእናታችሁ ነርስዬ ማስፈርት ማሟላ ሰው እንዳታስገብብኝ ካሁን በኋላ በእናትሽ ምን አይነት ህዝብ ነው ሰላም ነው ዶክተር ጤና ይስጥልኝ ልጅ ታምሜ ነበር ሆዴን አሞኝ ነበር የመጣው ኩላሊት ኤክስቼንጅ የምታረጋው ልጅ ና አረ ሆዴን ያመመኝ ሆድ ቁርጣት ኦፕራሲዮን እናረጋለን ኩላሊትን ያመመው ለሆድ ቁርጣት ኩላሊትን ነው ያመመው አዎ ነርስ ቶሎ በይ ታችኛውን ክላስ ማሽንና ነቦቸራን አስገቢልኝ ታካሚ ታጋይቷል ምን አይነት ንፍጣም ነው አንተ ልጅ ምንድነው እቺን የምታክል አሪዛ የምመጣው እንዴ አሬን እንደዚህ ከሚቆጠበው ብርን እንደዚህ ቆጠባ አታጠራቅም አረ ዶክተር ንፍጣም አትልማጭማጭብኝ ያው ለዳናርጋ ባዚዛና በዛና ይዛና በቃ ይባት ምን አይነት ልፋጭ ሆነ ሰው ነው ያጋጠመን ባውኑ እና እንዳልኩ አንደኛው እንትን ማድረግ እንችላለን እሺ እና ተፈራርመን ነው እንትን የምትለው ተግባብተናል ምንም ችግር የለም እስኪ እና ልብላው እንዴ አረ እንደሱ አንዳንድ አራዚ ጋር ምሳቀኝ ምን ማለት ነው ይጣው አራውና ክብር አራረን እንዲያመጣው በክብር ይዘም የማጣው ምን አይነት አር ነው ያረው አረ ዶክተር አስከራር ነው እስኪ ቼክ እናርገው ኢየሱስ ክርስቶስ ኢየሱስ ናርስ ያብድ ነው መድኃኒቱ የእብድ መድኃኒት ሰገራ እንደሚያሳየው እብድ እንደሆንክ ነው እና ደግሞ የጨጓራ መግማትና መብሻቅን ያሳያል አረ ዶክተር እንዴ ምን አይነት ንፍጣም ልጅ ነህ አንተ እንደዚህ አይነት አርታራ አለ ሌላ ዶክተር ጋር ታየው ና እስኪ ጨጓራን ቼክ እናርግልኝ እንዴ ለአንድ አበባ ሽንጥጣ እስከሚከፈት ጥሩምባ አትንፋ እባክህ ትልቅ ሰው ደግሞ ጸጉር ተላጭና እንደኔ አይተው እንዴት እንደሚያምር ተላጭና ሰውኩን ወሸላ ደግሞ ይኑር ሴት አግባና ብዳ መንፈስ ሊረጋጋ ይችላል አንድ ሳይንስ የመጻፍ ያነብኩ ሰው ልጅ ወጣት ነው ካልበደ ይሞታል አንተ አሁን መሟቻ ቅርብ ወይ መልኩስ ኦርቶዶክሱን ግባ ለነገሩ መልኩስ የተጨረሳል አንተን ማመን አይቻልም 32 አይና አለው የእግዚአብሔር የምትል ሰው መልኩስ ልደፍር ስለምችል ያን አልመክረው አሁን አንተ አግባ ጉገርን ፍሬንድ ያስ ተመለስ አሁን አብይ ምንም አያረግም ተመለስ ግባና ይልቅ ኢሉዥን ውስጥ ነበር እሺ ታዲያ እሺ ቆይ እስኪ ፈልግልኝ አንተ መጀመሪያ ሃይማኖትን ቀይር ጸጉሩን ተላጭ እንደውነት ነው ማለት ወደ ነበረች ወደ ቀደምት ኦርቶዶክስ ተመለስ ቀደር ተጠመቅ እንደውነታ የውነት ነው ማለት እግዚአብሔርን አስበግ ምናልባት በአንተ በኩል ላገኝ ይችላል እስኪ ፈልግልኝ መጀመሪያ ሃይማኖትን ቀይር ያንተን 32 አይነት ማምጥኖ ሴታት ነው ወዶ የገባ ሰው ከባህር ከውሃው አይቶ ይውጣው እንጂ ሌላ ማን ሊረዳው የተፈጥሮ ቅርጿ አይኖ ያበብ ኪላ ማካንከ ባርገማጅራ нет ገብቶሻል አይደለም እኔ በፍቅርሽ ማበድ አለብኝ ሀብለው ጅብ አንቺስ አልገባሽም አይደለም አዎ ሌላ ታባዳ አንተስ ጀላራስ Esse moleque joga cestinha aí, ó. Ai, caramba. Rapaz, levanta daí, rapaz. Vai cair no buraco. Joga cestinha aquele moreninho ali, ó. Ixi! Caraca, moleque! Égua doido! ቁርሱን መብላት ያልቻለ ኢትዮጵያዊ አርሰናል ዋንጫ በላ ብሎ መንገድ ከዘጋ ይሄ ችግር አለ ነግራችሁ ነበር ኢትዮጵያኖች የአይኪው መጠናቸው ከ60 በታች ነው የኢትዮጵያዊን 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156 157
በግ የተባለን እንስሳ በአስተሳሰብ የሚበልጠው በ1% ነው። ኢትዮጵያዊ በጎች ናቸው። ይሄ ሂዱና ጥናት ላይውት ለምን ይመስላል ቂጡን አዝሎ ወጣቱ አርሴናል የሚል ወዶ እኮ አይደለም። አንድ ሰው የተመጣጠነ ምግብ ካልበላ ሸራርጉታ ታፕታፕ ኮፕሊንግ አሩ ለወጣ እኮ አንድ ሰው የተመጣጠነ ምግብ ካልበላ አንድ ሰው ታክሞ ካልዳን አንድ ሰው በቂ ውሃ ካልጠጣ አንድ ሰው በቂ ሻወር ከሌለው መጠለያ ከሌለው ልብስ ከሌለው አይኪ መጠኑ ዜሮ ነው። እንዲያውም የኢትዮጵያ ሕዝብ አምላኩ ረድቶት ነው። ከበግም ያንስ ነበር። በግስ ቤቷን አውቃ በደምም ነፍስ ትመጣለች። የኢትዮጵያ ወጣት ግን አሁን ቂጡ እስከሚያልበው መቀመጫው እስከሚንቆረቆር ሲመለስ ሻወር የለውም። ለምን ካላችሁ አትፍረዱበት። ቀንጭሯል፣ አእምሮ አንጎሉ ደርቋል፣ ሽሪንክ አርጓል። ባይዘው የኢትዮጵያ ወጣት ወይም ህዝብ ቂጡ ስላበጠ አእምሮ ያበጠ እንዳይመስል። ቂጥ የሚያብጥ የገንፎ ውጤት። ባለፈውን የሰርግ ቪዲዮ በጣም ወዳችሁታል። ስለዚህ ዛሬ ከልጅ ዳውድ ጋር ሆነን የማናውቀው ሰርግ ገብተን እንቃውጠዋለን። አሁን እንግዲህ ሰርግ እየፈለግን ነው። ምንም ሰርግ የለም እንዴ? እንግዲህ ሰርጉ ተገኝቷል። አሁን ሰርጉ ተገኝቷል። Scoop.